ለወጣ ነው አብረን ጸጉሬን ስታይል እናድርግ። ይሄን ሄር ስታይል ነው የምንሰራው። ከርል ቢሆን አሪፍ ነበር። እዚህ መክፈያ ውለት አለብኝ። መጀመሪያ በመሃል እንከፍለዋለን። እንደዚህ በመሃል ከከፈልን በኋላ እንደዚህ ነው የምንከፍለው። እንደዚህ ከፋፍያለሁ። ይሄ ከመያዙ በፊት በዚህ ጋም ቤቢ መውጣት አለበት። ይሄ ጄሌን ከጓደኛዬ ቀንሼ ያመጣሁት መቀነሻ ቃተን በፊስታ እና ደግሞ ሳልነግራችሁ የፊት ለፊት ጸጉሬ ወደ ኋላ እየሸሸ ነው። በጣም እየሳሳ ነውና ብዙ ጊዜ ጸጉሬን ስታይል ምናምን ስለማድረግ እየተጎዳብኝ ይሄን ቅባት መጠቀም ጀምሬ ዩ ጋይስ ሉና ሚራክል ሄር ግሮዝ ይባላል። በቃ 100% ናቹራል ኢንግሪዲየንት ነው። በዛ ላይ ደግሞ ፈጣን ለውጥ ነው የምታዩበት። እንደዚህ በጄል ምናምን ጸጉራችሁ ከተጎዳ የጸጉራችሁን ቁመት ለውጥ የማታዩበት ከሆነ በቃ ተጠቀሙት። አሁን እንደዚህ አድርጌ አስይዘዋለሁ። ቤቢ ሄሬ ግን ተሸፈነ፣ በደንብ አይታይም። እዚህ ጋር ሁለት ቦታ ከፍለን አስይዘነው ነው የኋላው የምንለቀው። እንደዚህ ከፍዬዋለሁ። አስይዤው ልመለስ። ከዛ በቃ የኋላውን እንደዚህ መልቀቅ ነው። ይሄን ሄር ስታይል እንዴት እንደወደድኩት እዩት። አያምር? እኔ በጣም ነው የወደድኩት። እና ደግሞ ይሄን ቅባት ማግኘት እንፈልጉ ከሆነ ከታች አካውንታቸውን አስቀምጥላችኋለሁ። በቃ በፋይናል ሉክ ይሄን ይመስላል። ባይ